በዚህ ዓለም ከታች እስከ ላይ ብዙ ፈርዖኖች አሉ። ድሆችን የሚያስለቅሱ፣ እውነተኞችን ሃይማኖተኞችን የሚያንገላቱ ለጊዜው ከፍ ከፍ ብለዋል። ፍጻሜያቸው ግን እንደ ፈርዖን ይሆናል። መክበቡን ከበውናል፣ ለጊዜው አስጨንቀውናል፣ አስፈርተውናል። ነገር ግን በእግዚአብሔር ስም እናሸንፋቸዋለን። ዳዊት ጎልያድን ጣለ እንጂ አልወደቀም። ቤተ ክርስቲያንም ስትጥል ትኖራለች እንጂ አትወድቅም። በዚህ ዓለም እኮ ብዙ ጊዜ ፍርድ ይጓደላል፣ ድሃ ይበደላል። እኔም እናንተም እያየን እንዳላየን እየሰማን እንዳልሰማን ሆነናል። የምንጮኸው የእኛን ደጅ ሲያንኳኳ ብቻ ነው። ሊቀ ካህናቱ አዛርያስ ግን የተጣመመውን ፍርድ አቃንቶ የጎደለውን አሟልቶ ፈረደ። ንጉሡ ተበሳጨ። እኔ የምፈራው ለእኛ የተደረገ ለማንም አልተደረገ። እኛ እንደተማርን ማንም አልተማረም። እኛ እንደተመከርን ማንም አልተመከረም። እኛ እንደተገሰጽን ማንም አልተገሰጸም። ስለዚህ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ እንደተባለ ወዮልሽ ናዝሬት ከመባል ይሰውራል። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ። ሊቃውንተ ቤተ ክርስቲያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የድንግል ማርያም ወዳጆች፣ ምዕመናን እንደምን ሰነበታችሁ? ለዚህች ዕለት ለዚህ ሰዓት ያደረሰን እግዚአብሔር አምላካችን የተመሰገነ ይሁን። እንደ እግዚአብሔር ፈቃድ ዛሬ የምንማርበት ርዕስ ቅዱስ ዳዊት በመዝሙር 36 ቁጥር 35 ላይ የተናገረው ኃይለ ቃል ነው። ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ። ኃጢአተኛን፣ በደለኛን፣ አመፀኛን እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት አለ። አመፀኛው ከብሮ ትሑቱ ተዋርዶ አየሁ። ኃጢአተኛ ከፍ ከፍ ብሎ ጻድቅ ግን ዝቅ ዝቅ ብሎ አየሁ ይለናል። ወሶበ እገብ ኃጣእክዎ፣ ስመለስ አጣሁት። ከፍ ከፍ ብሎ ያየሁትን ኃጢአተኛውን፣ በደለኛውን
አመፀኛውን አጣሁት። ሐሰስኩ ወኢረከብኩ መካኖ፣ ፈለግኩት ቦታውንም አላገኘሁትም ይለናል ቅዱስ ዳዊት። በዚህ ዓለም ኃጢአተኞች፣ በደለኞች፣ መናፍቃን፣ አሕዛብ ከፍ ከፍ ሲሉ ገነው ሲታዩ እንደ ሰው ተስፋ ያስቆርጣል። ይህንንም ቅዱስ ዳዊት ተናግሮታል በመዝሙር 72 ከቁጥር 1 ጀምሮ። ልባቸው ለቀና ለእስራኤል እግዚአብሔር እንዴት ቸር ነው፣ እኔ ግን እግሮቼ ሊሰናከሉ አረማመዴም ሊወድቅ ትንሽ ቀረ። የኃጢአተኞችን ሰላም አይቼ በኃጢአተኞችም ቀንቼ ነበርና። እግዚአብሔር የእነርሱን ወዶት የኔን ጠልቶት ይሆን? እኔ ሃይማኖት መያዜ ምግባር መስራቴ ለከንቱ ነውን? እነርሱ በአምልኮተ ጣዖት እየኖሩ ሁሉ ነገር ይከናወንላቸዋል ብዬ በእምነቴ ጥርጥር ሊገባኝ ነበረ። ከምግባሬም ልሰነካከል ነበረ ብሎ የተናገረበት ጊዜ አለ። ይህንንም ቢናገር ፍጻሜያቸው፣ እድል ፈንታቸው፣ ጽዋ ተርታቸው ጥፋት እንደሆነ በሚያድጥ ስፍራ እንዳስቀመጣቸው ተናግሯል። እስኪ ከፍ ከፍ ብለው የነበሩ አመፀኞች ፍጻሜያቸው ምን ሆነ የሚለውን በቅዱስ ዳዊት ቃል ላይ ተመስርተን እንነጋገራለን። ያንን ስናይ ተስፋ አንቆርጥም። ተስፋችን ይለመልማል። በመሰረቱ ተስፋችን እግዚአብሔር ነው። ቅዱስ ዳዊት ወይዜኒ መኑ ተስፋዬ አኮኑ እግዚአብሔር፣ በውኑ ተስፋዬ ማን ነው እግዚአብሔር አይደለምን ብሎ የተናገረው ለዚህ ነው። አንደኛ ሳጥናኤልን እንመልከት። ሳጥናኤል የመላእክት አለቃ ነበረ። ሳጥናኤል ማለት የስሙ ትርጓሜ ራሱ አሃዜ መንጦላይት ቅሩበ መንበሩ ለእግዚአብሔር፣ መጋረጃውን የእግዚአብሔርን የሚከፍት የሚዘጋ ለእግዚአብሔር መንበር የቀረበ ማለት ነው። እንግዲህ በተፈጠረ ጊዜ ከፍ ከፍ ብሎ
ተፈጥሯል ሳጥናኤል። ነገር ግን በትዕቢቱ ወደቀ። ዛሬም በዚህ ዓለም ያሉ ትልቅ ስልጣን ያላቸው ትዕቢተኞች ይወድቃሉ፣ እንዳልነበሩ ይሆናሉ። ዛሬ ከፍ ከፍ ማለታቸውን አንይ። ቅዱስ ዳዊት ነግሮናል። እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት፣ ወሶበ እገብእ ኃጣይክዎ ስመለስ አጣሁት፣ ሐሰስኩ ወይረከብኩ መካኖ ፈለግኩት ቦታውንም አላገኘሁትም ነው ያለው። ሳጥናኤልም እንዲሁ ነው የሆነው። ትንቢተ ኢሳይያስ ምዕራፍ 14 ቁጥር 12 ላይ እንዲህ ይላል ስለ እርሱ፣ አንተ በንጋት የሚወጣ የአጥቢያ ኮከብ ሆይ እንዴት ከሰማይ ወደቅ? ወደ አሕዛብም መልእክትን የላክ አንተ ሆይ እንዴት እስከ ምድር ድረስ ተቀጠቀጥክ? አንተም በልብህ ወደ ሰማይ አርጋለሁ፣ ዙፋኔንም ከሰማይ ከዋክብት በላይ ከፍ ከፍ አደርጋለሁ፣ በሰሜንም ዳርቻ በረጃጅም ተራሮች ላይ እቀመጣለሁ፣ ከደመናዎች ከፍታ በላይ አርጋለሁ፣ በልዑልም እመሰላለሁ አልክ። ዛሬ ግን ወደ ሲኦል ትወድቃለህ፣ ወደ ምድር ጥልቅም ትወርዳለህ ተብሏል። ሁለተኛ አባታችን አዳም ከፍ ከፍ ብሎ ነበረ። እግዚአብሔር የጸጋ አምላክ ነቢይ፣ ንጉሥ አድርጎ ነው የፈጠረው። ከሰማይ በታች ከምድር በላይ ያለውን ሁሉ እንዲገዛ እንዲነዳ ተፈጥሯል። ነገር ግን እንደምታውቁት በምክረ ከይሲ ከማዕረጉ ተዋረደ፣ ከስልጣኑ ተሻረ፣ ከርስቱ ተነቀለ፣ ወደ መንጸፈ ደይን ተጣለ። የአዳም የሚለየው በንስሐ መመለሱ ነው። መቅደመ ወንጌል ላይ ምን ይላል? አልቦቱ ካልእ ህሊና ለአዳም ዘእንበለ ብካይ ላዕለ ኃጢአቱ። በኃጢአቱ ምክንያት በመጣበት ብድራት አዳም ከማልቀስ በቀር ሌላ ህሊና አልነበረውም ይላል። እግዚአብሔር ንስሐውን ተቀብሎ ከልጅ ልጅህ ተወልጄ አድንሃለሁ የሚል ቃል ኪዳን ሰጠው። ያንንም ቃል ኪዳን በቀራንዮ አደባባይ በመልዕልተ መስቀል ስጋውን ቆርሶ ደሙን አፍስሶ ነፍሱን አሳልፎ በመስጠት ፈጽሞለታል። እንግዲህ ከአዳም መውደቅን ሳይሆን ንስሐን ልንማር ያስፈልጋል። በኃጢአት የወደቅን፣ በበደል የወደቅን፣ በጥርጥር ማዕበል የተመታን፣ ንጽሕናችን የቆሸሸብን፣ ቅድስናችን የረከሰብን ሰዎች በእንባ በንስሐ ልንመለስ ያስፈልጋል። ሶስተኛ የግብፅ ንጉሥ ፈርዖን እስራኤል ዘሥጋን እንደ ገል ቀጥቅጦ እንደ ሰም አቅልጦ ደም እንባ አስለቅሶ ገዝቷቸው ነበረ።
ፈርዖን የእግዚአብሔር መልእክት በተነገረው ጊዜ እስራኤልን እለቅ ዘንድ እግዚአብሔር ማን ነው ብሎ በእግዚአብሔር ላይ የተገዳደረ ሰው ነው። እንደ ሊባኖስ ዝግባ ከፍ ከፍ ብሎ ነበረ። ወሶበ እገብ ኃጣኢክዎ ስመለስ አጣሁት እንዲል እስራኤል ዘሥጋ በሙሴ መሪነት ባህረ ኤርትራን በደረቅ ተሻግረው መለስ ቢሉ ፈርዖንን ከነሰራዊቱ አጡት። ፈለጉት፣ አላገኙትም። ሰጥሞ ቀረ። ዛሬም በዚህ ዓለም ከታች እስከ ላይ ብዙ ፈርዖኖች አሉ። ድሆችን የሚያስለቅሱ፣ እውነተኞችን ሃይማኖተኞችን የሚያንገላቱ ለጊዜው ከፍ ከፍ ብለዋል። ፍጻሜያቸው ግን እንደ ፈርዖን ይሆናል። አራተኛ ጎልያድ። ጎልያድን ሁሉ ፈርተውታል። ሁሉ ተንቀጥቅጠውለታል። እንደ ሊባኖስ ዝግባ ከፍ ከፍ ብሏል። በጦር ተወግቶ፣ በሰይፍ ተመቶ፣ በፈረስ ሰረገላ ተገፍቶ አይወድቅም። የእግዚአብሔርን ሕዝብ እስራኤልን ተገዳደራቸው። ከመካከላችሁ አንድ ሰው ምረጡና ይግጠመኝ፣ እሱ ካሸነፈኝ እኔና ወገኖቼ ለናንተ ባሮች ሆነን እንገዛለን። እኔ ካሸነፍኩ እናንተ ለእኔና ለወገኖቼ ባሮች ሆናችሁ ትገዛላችሁ አላቸው። ይሄ ለእስራኤል ያውካቸዋል፣ ያስቸግራቸዋል። ምክንያቱም እነርሱ የእግዚአብሔር ባሮች ናቸውና፣ የእግዚአብሔር ተገዦች ናቸውና። እኔና እናንተ ለሌላ ባሮች ሆነን መገዛት አንችልም። ዓለም ባሪያ አድርጎ ሊገዛን ነው የሚፈልገው። ከእግሩ በታች ጥሎ ሊረግጠን ነው የሚፈልገው። እኛ ግን አስቀድመን በእግዚአብሔር እግር ስር የወደቅን የእግዚአብሔር ባሮች ነን። ብላቴናው ዳዊት የጎልያድን የትዕቢት ቃል ሰምቶ ተናደደ። የእስራኤል አርበኞች በሙሉ ፈሩ፣ ተንቀጠቀጡ። እውነት ነው። የዚህ ዓለም ነገር ለጊዜው ሲያዩት ያስፈራል፣ ያንቀጠቅጣል፣ ያስጨንቃል። ብላቴናው ዳዊት እኮ ለወታደርነት አልተመረጠም፣ ለጦር ሜዳ ውሎ አልተፈለገም። ልጅ ነው ተብሎ ተንቋል። ነገር ግን ለወንድሞቹ ስንቅ ለማድረስ ነው የመጣው። ምን አለ? እኔ ይህን ሸለፈታም እገጥመዋለሁ አለ። የእስራኤል ልባቸው ተሸበረ። ለምን? ጎልያድ ትልቅ፣ ዳዊት ትንሽ ብላቴና ነውና። ለማንኛውም ብሎ የጦር ልብስ፣ የብረት ልብስ አለበሱት። መራመድ አልቻለም። የዳዊት ልብሱ እግዚአብሔር ነው። የዳዊት ልብሱ ሃይማኖቱ ነው። የዳዊት ልብሱ ምግባሩ ነው። ሰይፋቸውንም ክንዱ አልቻለውም። የጦር ልብሱን ጣለው።
ሰይፉን ወረወረው። በጎች የሚጠብቅበትን ወንጭፍ ይዞ በጠጠር ጎልያድን ግንባሩን ብሎ ጣለው። እንዴት? አንድ የተናገረው ነገር አይደለም። አንተ ጎልያድ በእግዚአብሔር ስም እመጣብሃለሁ አለው። የእግዚአብሔር ስም ኃይሉ፣ ክንዱ፣ ጉልበቱ ነውና ቅዱስ ዳዊት በመዝሙሩ አሕዛብ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው። መክበቡንስ ከበቡኝ፣ በእግዚአብሔር ስም አሸነፍኳቸው ያለው ለዚህ ነው። ወገኖቼ እኛንም የከበቡን ብዙዎች ናቸው። በእግዚአብሔር ስም እናሸንፋቸዋለን። መክበቡን ከበውናል፣ ለጊዜው አስጨንቀውናል፣ አስፈርተውናል። ነገር ግን በእግዚአብሔር ስም እናሸንፋቸዋለን። ዳዊት ጎልያድን ጣለ እንጂ አልወደቀም። ቤተ ክርስቲያንም ስትጥል ትኖራለች እንጂ አትወድቅም። ስታሸንፍ ትኖራለች እንጂ አትሸነፍም። የጦር መሳሪያችን የእግዚአብሔር ስም ነው። ጎልያድን እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት። ስመለስ ንገሩኝ አጣሁት። እስራኤል አላመኑም ነበረ። በጦር ተወግቶ የማይወድቅ በጠጠር ተመቶ ይወድቃል ብለው አላመኑም ነበረ። ዳዊት ግን በገዛ በጎልያድ ሰይፍ አንገቱን ቆርጦ አሳያቸው። አምስተኛ ናቡከደነጾር ዓለምን ገዝቶ ነበር። ከፍ ከፍ ብሎ ነበር። ገኖ ነበረ። ወገኖቼ ሁሉን እንደ ገል ቀጥቅጦ እንደ ሰም አቅልጦ ገዝቶ ነበረ። ሌላው ቀርቶ ምስሉን አቁሞ ስገዱልኝ ብሎ ብዙዎችን አሰግዷል። እስከ መመለክ ደርሷል። ከሰለስቱ ደቂቅና ከዳንኤል በቀር። እንደምታውቁት መጨረሻው ምን ሆነ? ወደ እንስሳነት ተለወጠ። ወደ አውሬነት ተለወጠ። የራሱ የቤተ መንግስት ውሾች እያባረሩት በረሃ ወድቆ እንደ ከብት ሳር እየነጨ ጤዛ እየላሰ ለ7 ዓመት ኖሯል። ይሄ እኮ ነው በቃ። ኃጢአተኛን እንደ ሊባኖስ ዝግባ ከፍ ከፍ ብሎ አየሁት፣ ስመለስ አጣሁት፣ ፈለግኩት፣ ስፍራውንም አላገኘሁትም ማለት እንዲህ ነው ወገኖቼ። ስድስተኛ ንጉሱ ኦዚያን። ንጉሱ ኦዚያን የነበረው በነቢዩ በኢሳይያስ ዘመን ነው። በዚያ ዘመን የነበረው ሊቀ ካህናት ደግሞ አዛሪያስ ይባላል። ይህ ሊቀ ካህናት የከበረ ልብስ ለብሶ የከበረውን አምላክ እግዚአብሔርን ያገለግል ነበረ። የከበረ ልብስ የሚለብሰው ለራሱ ክብር አይደለም፣ ለራሱ ዝና አይደለም። ስልጣነ ክህነት ክቡር ስለሆነ ነው። መንፈሳዊ አገልግሎት ክቡር ስለሆነ ነው። ንጉሱ ኦዚያን ግን ራሱን ሰቅሎ ከፍ ከፍ አድርጎ ስለነበረ እንዴት ከኔ የበለጠ የከበረ ልብስ ትለብሳለህ አለው። ሊቀ ካህናቱ አዛሪያስ አድርባይ አልነበረም። እንደ ንጉሱ አጎንብሱ የሚል አይነት ሰው አልነበረም። የሚፈራው እግዚአብሔርን ብቻ ነው። አልፈራም። ከመጽሐፍ ጠቅሶ አሳፈረው። ካህናቲከ ይለብሱ ጽድቀ
አገልጋዮች ጽድቅን ይለብሳሉ ተብሎ ተጽፏል አለው። በዚህም አላበቃም። ሄደና በንጉሡ በዖዝያን ቀኝ ተቀመጠ። የተደፈረ መሰለው ንጉሡ ዖዝያን። እኔ በላይ ነኝ፣ እናንተ በታች ናችሁ፣ ካህናቱ በጠቅላላ ከእግሬ በታች ነው መቀመጥ ያለባችሁ። የዓለም መሪዎች እንዲህ ናቸው። ወንበራቸው እነሱን ከፍ ያደርጉና ወገን ፓትርያርክ የለ፣ ሊቃነ ጳጳሳት የለ፣ ታች ነው የሚያስቀምጡት። እውነት ይሄ የሚገባ ነው? የዓለም መሪዎች ችግር አለባቸው። ሊቀ ካህናቱ አዛርያስ ግን ክህነቱን አስከበረ። እንዴት አድርጎ? ሄዶ በቀኙ ተቀመጠ። እንዴት በኔ ቀኝ ትቀመጣለህ አለው። ቢቀመጥ እኮ ክብሩ ለካህኑ ሳይሆን ለንጉሡ ነው። ከሰው ቢጣላ ያስታርቀዋል። ከእግዚአብሔር ቢጣላ በአማላጅነቱ ያስታርቀዋል። ጥቅሙ ለእርሱ ነው። ግን አልመሰለውም። የራሱን ከፍታ ብቻ ነው ያየው። ምን አለው ሊቀ ካህናቱ? እኛ ብንሆን ምን እንላለን? አይ ንጉሥ ሆይ ይቅርታ ተሳስቼ ነው የምንለው አድርባዮች ስለሆን። ሊቀ ካህናቱ አዛርያ ግን ካህን ይነብር በየማነ ንጉሥ፣ ካህን በንጉሥ ቀኝ ይቀመጣል ተብሎ ተጽፏል። ይልቁንም በሰማያዊ ንጉሥ በእግዚአብሔር ቀኝ ይቀመጣል ተብሎ ተጽፏል ብሎ አሳፈረው። ሶስተኛም ንጉሡ ፍርድ ሲፈርድ ፍርድ አጓደለ፣ ድሃ በደለ። ሊቀ ካህናቱ አዛርያስ አይቶ እንዳላየ ሰምቶ እንዳልሰማ አልሆነም። በዚህ ዓለም እኮ ብዙ ጊዜ ፍርድ ይጓደላል፣ ድሃ ይበደላል። እኔም እናንተም እያየን እንዳላየን እየሰማን እንዳልሰማን ሆነናል። የምንጮኸው የእኛን ደጅ ሲያንኳኳ ብቻ ነው። ሊቀ ካህናቱ አዛርያስ ግን የተጣመመውን ፍርድ አቃንቶ የጎደለውን አሟልቶ ፈረደ። ንጉሡ ተበሳጨ። የንጉሥ ፍርድ የመጨረሻ ፍርድ ነው። ከንጉሥ በላይ ይግባኝ አለ እንዴ አለ። የለም እመና፣ የለም ወይ ከንጉሥ በላይ ይግባኝ? ለማን? ለእግዚአብሔር። አዎ ችግሩ ይሄ ነው። ታዲያ ምን አለ ሊቀ ካህናቱ አዛርያስ? እምነ መንግሥት የአቢ ክህነት፣ ከመንግስት ስልጣን ክህነት ትበልጣለች አለው። ክህነት አትበልጥም እንዴ? በምድር ያሰራችሁት በሰማይ የታሰረ ይሆናል። የመንግስተ ሰማያት ቁልፍ በማን እጅ ነው? በካህን እጅ ነው። እሁበከ መራሁተ ዘመንግስተ ሰማያት፣ ጌታ ለቅዱስ ጴጥሮስ የመንግስተ ሰማያትን ቁልፍ እሰጥሃለሁ ብሎታል። በምድር የምታስሩት በሰማይ የታሰረ ይሆናል፣ በምድር የምትፈቱት በሰማይ የተፈታ ይሆናል። እናንተ በምድር የምትሰሩትን እኔ በሰማይ አጸናዋለሁ ብሏቸዋል። ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ፣ ኃጢአተኛን ሰው እንደ ሊባኖስ ዝግባ ንገሩኝ ከፍ ከፍ ብሎ አየሁት። ወሶበ ገብእ ኃጣይክዎ፣ ስመለስ አጣሁት። ሐሰስኩ ወይረከብኩ መካኖ፣ ፈለኩት ቦታውንም አላገኘሁትም ማለት። ጌታችን በወንጌል ብዙ ተአምራት ተደርጎባቸው ለንስሐ ያልበቁትን ከተሞች ይወቅሳቸው ጀመረ። ምን እያለ? ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ፣ በእናንተ የተደረገው ተአምራት፣ ለእናንተ የተሰጠው ትምህርት
በጢሮስና በሲዶና ተደርጎ ቢሆን ኖሮ አመድ ነስንሰው ማቅ ለብሰው ንስሐ በገቡ ነበር። አንቺ ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ። በአንቺ የተደረገው ተአምራት በሰዶም ተደርጎ ቢሆን ኖሮ እስከ ዛሬ በኖሩ ነበር። እሳትና ዲን ዘንቦ ተቃጥለው ባልጠፉ ነበር፣ ለንስሐ በበቁ ነበር ይላል። ዛሬም እኔ የምፈራው ለኛ የተደረገ ለማንም አልተደረገ። እኛ እንደተማርን ማንም አልተማረም። እኛ እንደተመከርን ማንም አልተመከረም። እኛ እንደተገሰጽን ማንም አልተገሰጸም። ስለዚህ ወዮልሽ ኮራዚ፣ ወዮልሽ ቤተሳይዳ እንደተባለ ወዮልሽ ናዝሬት ከመባል ይሰውረን። በተማርነው ትምህርት ንስሐ ገብተን ሥጋ ወደሙ ለመቀበል ያብቃን። አንቺ ቅፍርናሆም እስከ ሰማይ ከፍ አልሽን? ወደ ሲኦል ትወርጃለሽ ከመባል ይሰውረን፣ ይሰውራቸው። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለየን።